መጀመሪያ ይከብድ ነበር ማለት ፈርቼም ነበር አንደኛ ትልቅ ቲያትር ነው ሁለተኛ ይሄ አላርል ትላልቅ ሰዎች ይተውኑበታል ትላልቅ ሰዎች ይጫወቱበት ነበርና ቀድሞ እነሱ ትንሽ ጀመር አድርገው ነው የመጣሁት እኔና እነሱ ፊት ራሱ ቆሞ መናገር ያውላ እንትን ማለት ነው ትንሽ ወደ አስተዳደግሽ ሚስብሽ ነገር አለና ቲያትሩን ትረሹና ወደ ትህትና ምናምን የመሄድ ነገሮች ብዙ አስቸጋሪ ነገሮች ነበሩብኝ ስለዚህ እነዛን ነገሮች ከማረም የጀመረው ሞልቶበት ውጭ የቆመ ሰውዬ አለ ከብሔራዊ እንግዲህ ብሔራዊ ቲያትር አስበሽዋል ከዛ ግቢ ውጭ የቆመ ሰውዬ አለ ንጋሪው ለሱ ይላል አቅማችን በላይ እስኪሆን ማለት ነው ታም የምትመርጠው ለወንድ ልጅ እኮ ለወንድማ መራጭ ሽማግሌም ቢሆን ልጅ አገረድ ታጭለት ፈቃዷ ሳይጠየቅ እኛ ሴቶቹ ያለው በሴትም በወንድም መረጣ ቢደረግም በመጀመሪያ ትዳር ጠያቂ ሽማግሌ ሲመጣ እከሌ ሽማግሌ ይዋል ትጠየቅና ካልፈቀደች በግድ አይዳረም እሷ ወላጅ እናት ናት ወይስ ወላጅ እንዴት ትልቅ ችግር የሚያስከትለው ሴት ልጅ ባልወደደችው ቤት መግባቷ ስለዚህ ሴት ልጅ የመረጠችው የወደደችው ሴት ልጅ የወደደችውን ታግባ ማለት አይኗን በጨው አካሌን ወድጄዋለሁ ራይ ሰመሌ አይ ዩሪዳ ማሰርሞ ልጀምር ነው ኑሮ